ሰላም ለእናንተ ይሁን በኢትዮ ፕላስ ቤተሰቦች እንዴት ናችሁ? ዮኒ ማኛ አዲስ ነገር ይዞ መጥቷል። አድምጠነው እንመለስ። ይሰማል ወይ? ቀለበት ሊያደርጉ ጆን ዳንኤል ቀለበት ልታረግ አታለያያት። ቀለበት አድርገው በኃይለኛው ሆነን በርቱ ብለን እንመክራለን። አንተም ጆን ዳንኤል የራስን ላይፍ ከልጅናት ጋር በደንብ አፍቅረሃት ተንከባክበሃት ቴኬር አርጋት ለይታ ሳይሆን የእውነት ወዳ አዶናይ የወደዳት የእውነቱን ነው። ሊያገባት ነው። የእውነት ነው የወደዳት። ኤድመንድ የምትባል ስተገጤ የእንጨት ሽበት ኤድመንድ 7 ሴት ይዘለት የመጣ 7 ሴት ይዜ መጣ። ውሰድና ለሌላ ሽጣቸው። ሊጋቡ አዶናይ ሰው ማስደሰቱን እንደቀጠለ ነው። ለሚኮ አይፎን 17 ለቆበታል። ሰርፕራይዝ ሲደረግ ያለው ስሜት ምን ይመስል ነበር የሚለውን ተከታትለን እንመለስ። ጋይስ የሚኮ አይፎን 17 መጥታለች። እዚህ ጋር ያለው ሰርፕራይዝ ላደረገው ነው ከነሱ ጋር ማለት ነው። ከፍቅር ሶሻል ሚዲያ ጋር ሆነን ቀውጥ አድርገን እንሰጠዋለን። ሉሊም አለ እዚህ ጋር ተሽሎታል እንደምታዩት። ሉሊዬ ማቲ እኒ ሰርፕራይዝ እናድርገው። ኑ ሁላችሁ ጮሃለሁ። ከ3 ቁጥራለሁ። 3 ማርያምን አንተ አይሆን አለሽ የሰር ያዙረኝ አይዞህ ይታባለ እኔም ለራሴ ሰርፕራይዝ አድርጌ ነው በዛ በስካሌት ሂጂ ማለት ነው። ጁስ ጠጥቼ 1000 ብር ነው የከፈልኩት እና ለቲክቶኩ ንጉስ ለሞጣ ቀራኒዮ የሚገርም ግጥም ተገጥሞለታል። እኔም ፈታ ነው ያደረገኝ። እናንተም ስሙትና እስኪ ግጥሙን ከ10 ሬት አድርጉት። ግጥም ነው ዛሬ ማቀርብልህ። ግጥም ፕሮፌሰር የቲክቶክ አንበሳ ሞጣ ቀራኒዮ ከቀራኒዮ አውራጃ ከጥበብ መፍለቂያ ከሞጣ ከተማ ከጀግኖቹ መፊያ በስልኩ መስኮት ላይ ዓለምን ሊያይበት የእውቀትን ብርሃን ህዝቡን ሊያሳይበት የቲክቶክ ገጽ በግርማ ሲከፈት የሞጣው ለግላጋ ይታያል በውበት ያበራል ከርቀት። እንኳን ለቲክቶኩ ለሀገር የሚተርፍ ጥበብን ከቅኔው ካባ እንዲጎናጸፍ ቀራኒዮ እያለ ናወረድ እያለ ስሙን አገነነ። የሰገጤው ቡድን ተሸንፎ አዘነ። ጋይስ እንዲያልፍልን ከፈለግን ይህን ሰውዬ ምርጫ እንዲያሸንፍ ማድረግ አለብን። እስኪ ስሙትና ሐሳባችሁን ጻፉልኝ። ምርጫ ካሸነፍን ዲግሪ ያላቸው ስራ አጥ ወጣቶች በትምህርት ማስረጃቸው ተበድረው ራሳቸውን ህይወታቸውን እንዲለውጡ እናደርጋለን። ምርጫ ካሸነፍን የብሔር የሚባል ነገር የለም፣ የዘር የሚባል ነገር የለም፣ የጎሳ የሚባል ነገር የለም። ሁሉም የጋራ ነው። ሀገር የጋራ ነው። ልማት የጋራ ነው። ስለሆነም ዘረኝነትን ከስር ከመሰረቱ ነቅለን እንጥለዋለን። ኢትዮጵያ አንድነትን በጽኑ መሰረት ላይ እናቆመዋለን። ኢትዮጵያዊነት ይለመልማል። ኢትዮጵያዊነት ያቆጠቁጣል። ኢትዮጵያዊነት ያሸንፋል። ብቻ አሸንፈን የገባነውን ቃል አንዱን መፈጸም ካልቻል ባሸነፈን በአመቱ በገዛ ፍቃዳችን ስልጣን እንለቃለን። እኛ ዲሞክራሲን በተግባር የምናሳይ በተግባር የምናረጋግጥ የኢሶዴፓ አመራሮች ነን። ቆይ መሸነፍክን አታምንም አንተ? 4 እኮ አሸንፌያለሁ። አንተ እሪ ብለህ ሳትቀጣ እኮ ነው ያመለጥከው። አንድ ጊዜ 2 ያሸነፍከኝ 2 ያሸነፍከኝ ከዛባለው ባናት ተሰግስኬ ነው ማሸነፍ። እኔን ነው የምታሸንፈን? አራ አንተ እኮ ጊፍተር የለህም እኮ ወሮበለው የኔ ነው። እኔ ነው እኔ ነው
ቃል ለምድር ቃል ለሰማይ ሞጣ አንተ እኔን ጌም አታሸንፈኝም። እኔን ነው? አዎ ይቺ ሰውዬ ቀጠሮ ጌም ልጥራት ባና ዘግዝቀን እንትን ይሞታል። ባሸንፈው በቀጠሮ ጌም ንግረፈው ወይ ዛሬ ንግረፈው። ዛሬ 5ኛ መገረፉ ነው። አሁን ገርፏል። 5ኛ ቂጡን ገርፌ ነበር። ሁለት ያሸነፍከኝ ሁለት ያሸነፍከኝ ፖስት አድርጌያለሁ። እኔ ስር ገብቶ ማየት ይችላል። ዛሬ ገረፍ ወይስ የሚቀጥል? ዛሬ ወይስ የሚቀጥለው? እስኪ ዛሬ እያልኩ ነው። ናና ግባ ሂድ ናና ቂጡን ነው የምንገርፈው። የኔ ቤተሰቦች ኮድ ዮኒ ማኛ ጆን ዳንኤልን ማስፈራራቱን እንደቀጠለ ነው። አሁንም አርፈ ካልተቀመጥክ ጉድክን ነው የምዘረግፍልህ እያለው ነው። የሆነ ነገር እላለሁ ብለህ ራስህ እንዳታበላሽ። እኔ ለአንተ ብዬ እውነቴን ነው፣ ለአንተ ብዬ ነው። ፈጣሪ ምስክሬ ነው የምልህ። ራስህ ላይ በኋላ ጉዱን ዘርግፍ የለ ሌላ ውስጥ እንዳይገባ ቃል ለምድር ለሰማይ ጆከር የሆነ ነገሮች ካለ ብለሽ የጆን ዳንኤል ጉዳይን ዘረግፈዋል። በግልጽ ነው መናገር። በኋላ ቢገባ ዮኒ ማኛ ተጠያቂ እንዳታርጉ። እኛ የተጠየቅነው አቢዩዝ አድርጓታል፣ በቃ ትተዋል፣ ይፋቱ፣ ነገሩ ይቋጭ። አይ እሷን በፈለግነው ነገር እናገራለሁ ካሉ ጆከር ጋር አይደለም ጭውውት። እስር ቤት ሆኖ ምን አይነት ኮኔክሽን ምን አይነት ምን ይፈጠር እንደነበረ ዘግበውና ድጋሚ ይጣራል። ስለዚህ ተው፣ እውቀት ያስፈልገዋል። በብስለት መነጋገር ያስፈልጋል። የማይሆን ነገር ባታረጉ ጥሩ ነው። በመቀጠልም የቱርኩ ፕሬዝዳንት ለአብቹ ስለሰጡት ሌክዠሪ መኪና አንዳንድ ነገሮችን አድምጠን እንመለስ። ጠቅላይ ሚኒስትር አብይ አህመድ እንግዲህ ይህንን መኪና ከቱርኩ ፕሬዚዳንት ጊፍት ወር ደግሞ ስጦታ ተቀብለዋል ማለት ነው። ይህችን መኪና ፉል ቻርጅ አድርገው ጠቅላይ ሚኒስትር አብይ አህመድ 500 ኪሎ ሜትር ድረስ መጓዝ ይችላሉ። በቱርክ ውስጥ የተመረተች ቱርክ ራሷ የምታመርተው የኤሌክትሪክ መኪና ነው ማለት ነው። በ2018 ዓ.ም ነበር የመጀመሪያ እንትኑ የዚህ ፋብሪካ የተቆረቆረው። በቱርክ ገቨርንመንት ከፍተኛ ሰፖርት የሚያገኝና በጣም በአሁኑ ሰዓት ላይ በከፍተኛ ሁኔታ ኢንቨስት የተደረገበት ያለና ወደ አውሮፓ ማርኬቱን ለማስፋት ጥረት እያደረገ የሚገኝ በቱርክ ውስጥ የሚገኝ ቶግ የሚባል የመኪና አምራች ድርጅት ነው። ቲ10ኤክስ ትባላች ስፔሲፊክ መኪና የሲቪ ሞዴል አላት ማለት ነው። እስከ 500 ኪሎ ሜትር ድረስ መሄድ ትችላለች። በፉል ቻርጅ ነው 500 ኪሎ ሜትር አካባቢ ከ300 እስከ 500 ኪሎ ሜትር የሚሄዱት እንደ ሞዴላቸው ይለያል። ቲ10ኤክስ ነው የሚባሉት እነዚህ ሞዴሎች ማለት ነው። እና የፋስት ቻርጂንግ ኦፕሽኑ ደግሞ እስከ 30 ደቂቃ ውስጥ ሙሉ በሙሉ ፉል ቻርጅ ማድረግ ይችላል። በመጨረሻ ሚኮ አይፎኑን ሲቀበል ያሳየውን እብደት አይተን እንመለስ። ሳቡ አንተ አውጣ አንተን የምትቀልጠው ሙሉ ኤክስፒሪየንስ ኮኔ እንደዚህ ታደርግና መድኃኒዓለም ከዛቤ እስከለተው እንደገና ይብራ ኬሞን ያብራት እስኪ ካሁን ኬሞን ያብራት የኬሞን ይብራ እንካይዞ ቦክስ ነው ኦ የ አረምቡ ያልመጣለ ናፒ እምባ ያልመጣለ አይዞ አንተ መሳቅ ነው ልማድ በእናትህ አይፎንም ካመጣል አረ ብራ አቤት በቻይኒዝ ሜሎ ብሎ ኦኬ አሁን የፈለኩት እኔ ኦኬ መብራት አንችልም። አረምቡና በእናትህ ታዋርደኝ ትላለህ። ምን ኢትዮጵያ ነው? ኦኬ ኢትዮጵያ ነው። See? Continue. Set up another device. You select settings. ማን የሰጠው? ፎቶ እንድነሳ ብዬ ነበር አይመስለኝም። ዋይፋይ ደግሞ ፋክ ወይ ደግሞ ዋይፋይ It's gonna load. It's gonna take too long. ደስ ብሎኛልሽ። እንኳን ደስ አለሽ። ጎብዝ የለም ከታባ ታለቅሳለህ። የለም ውሃ እኮ ነው እኮ ውሃ እኮ ነው። ከዚህ በላይ እሺ ውሃ ነው ይሄ። ዋናው ከልብ ማልቀሱ ነው። አይዞሽ በጣም ነው የምኮራብሽ። ከዚህ በላይ ትልቅ ደረጃ ደርሻለሽ። እሺ እሺ አይዞሽ። አሁን ከነለቅሶ ትነሳ። ወይኔ ችግር የለም። አትሙል ያስኩ አይደለም። ትሰበራለሽ ስልካ ይቅርታ በለው። አንዱ ከታች ምን ይላል?
አዶናይ በጣም ምን እየበላ ነው አዶናይ? ይኸው ቲክቶክን እየበላዋት ነው። ገና 10 ሚሊዮን ተበሏል። ዋው! እስኪ ፎቶ እንነሳ ብዬ እኮ ነው ሁላችንም በዚህ አዲስ ምን ብዬ ራሱ እንደማመሰግነ አባቴ ማርያም እንዳንተ ግን ሰው ይገኛል በምድር ላይ በማርያም ሰው አይከምር ማርያም አትቻይም እንኳን ችግር አይከምር አዶንዬ ማርያም እንካብሬ 300 ሺህ ብር ስልክ ይሰጣል እንዴ ታሙ እንኳን ይከፍላል እንዴ ለሰው ብቻ ቴንክ አባቴ ማርያም እወድሻለሁ ታውቂያለሽ። በርቺልኝ እሺ። የኔ አባ አታ ማይክ ወደቀ። ያ ጨረስ ነው ማይኩን አላ አንተ አትወደኝ ምን እኔም ካንተ የበለጠ ወድ ስማ አንተ በቃ ይኸው 1 ሚሊዮን መግባት አለብህ ፎሎወር። ችግር የለም የማንም እንደዛው አንቺ ዛሬ 100 ሺህ ገብተዋል። ባይዘው 100 ሺህ ገብተዋል። እግዚአብሔርን ለዚህ ሁሉ ስኬት እንድደርስ እግዚአብሔርን ከእግዚአብሔር በታች ማለት ነው ለዚህ ሁሉ እግዚአብሔር እንድደርስ ያበቃኝ ማለት ነው። አንደኛ እግዚአብሔር ነው፣ ሁለተኛ ኬሞኒ ነው፣ ሶስተኛ የኢትዮጵያ ሕዝብ ነው። ግን ከሁሉም በመጀመሪያ ፈርስት ስፔሻሊ አዶናይ ነው። እግዚአብሔርን እሱ ስላለ እንደዚህ እንትን ማለት ሳይሆን በጣም ቴንኪው እግዚአብሔርን እንደው ባዘንክበት ሰዓት ሁሉ እግዚአብሔርን መድኃኒዓለም እንደው መጥቶ አዘነኝ ሰብር ያድርጉ አዶንዬ አሜን። እንደው አሁን 5 ሚሊዮን እንደው አሁን መድኃኒዓለም 10 ሚሊዮን አድርጉ አሜን ያረጋ ያለም ከየት ይወጣል? ናዝጊ ጾም ነው ጾም ነው ብሎ ወድሻለሁ በቃ ችግር የለውም። እንካየው ስልክህን ውሰድ። ቲክቶክን አሁን ቆጥ ያድርገው የታባቱ 10 አካውንት ነው የምትከፍተው። ሻው ቴንክ ዩ ሶ ማች ሁላችሁም። ፍቅር ሶሻል ሚዲያ አመሰግናለሁ። እሺ ቢኒ የት አለ? ይኸው ፍቅር ሶሻል ሚዲያ ቴንክ ዩ ሶ ማች። እንግዲህ ወንድማችን እንደምትመለከቱት ከልዑል አጠገብ ሆኖ ብዙ ነገር እያደረገ ነበረ። ከጀርባ ሁኑላችሁ ብዙ ነገር ወንድማችን ይኸው እንደምትመለከቱት በአቅሙ ከልዑል ጋር ነበርና ቴንክ ዩ ሶ ማች። በጣም ብዙ ቪዲዮዎች ሼር እያደረገ ነበረ። አመሰግናለሁ ሁሉም ለምታደርገው ነገር። እሺ ና ጨብጥ ጀግና ነህ አንተ፣ ቀጥልበት። ይህ ፍቅር ሶሻል ሚዲያ ብዙ ነገር መስራት ትችላላችሁ። ችግር የለውም። ሁላችንም አለንበት። ፍቅር ማለት እኮ የሁሉም ነው። በነገራችን ላይ የፍቅር ሶሻል ሚዲያ የተመሰረተው ጥላቻ የነበረውን ስድብ የነበረውን ነገር ቀይረን በፍቅር ወጣቱ ገንዘብ ማግኘት ይችላል። ህይወቱን ደግሞ ገንዘብ አግኝቶ ደግሞ ወገኖቹን መርዳት ማገዝ ይችላል ብለን የተነሳ ነውና ስለዚህ ከጀርባ የምትመለከቱት እነኚህ ሁሉ ስመሰርት ብለው ላይቭ ላይ ቁጭ ብለው አድረው በብዙ የመሰሩት ናቸውና ስለዚህ አመስግንልኝ በደንብ ቴንክ ዩ ሶ ማች ቴንክ ዩ እናመሰግናለን። ለፍቅር ስለቆማችሁ እናመሰግናለን ከምንም በላይ ማለት ነው። ውድ የቻናሌ ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች እስከምንመለስ ቸር ሰንብቱ።